ክቡራትና ክቡራን የመቀለ ሴንትራል ተከታታዮች እንደምናላችሁ ዛሬ ቅዳሜ ሰኔ 6 ቀን 2018 ዓ.ም በትግራይና በአካባቢያችን የተከሰቱ ትኩስና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። በዛሬው የዜና ጥቅል የአፍሪካ ቀንድን ዲፕሎማሲያዊ ውጥረት ካናጋው የአልጀዚራ መጣጥፍ ጀርባ አስመራ ኢትዮጵያን ስለከሰሰችበት የሚስጥር እርቅ ሴራ፣ በአዲስ አበባ ከተማ ሰኔ 30ን ተከትሎ በተከራዮች ላይ ስለተደቀነው አዲስ የኪራይ ቀውስና የመንግስት የዲጂታል ቁጥጥር ምላሽ፣ የኢትዮጵያ ካቶሊካዊት ቤተክርስቲያን መሪ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል በይፋ ጡረታ መውጣታቸውን ተከትሎ ስላስተላለፉት ታሪካዊ ኃላፊነትና ሌሎችም በዝርዝር የምናይ ይሆናል። እስከ ፕሮግራማችን ማክተሚያ ድረስ አብራችሁን በመቆየት እንድትከታተሉን እንጋብዛችኋለን። አብራችሁን ዝለቁም። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የዶል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። አስመራ ህወሓትና ብልጽግና ሊወሩኝ ነበር አለች። በቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና በኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ጥምረት በአልጀዚራ ላይ የወጣው መጣጥፍ በአስመራና በአዲስ አበባ መካከል ላለፉት ወራት ተቀስቅሶ የቆየውን የጀርባ ፍጥጫ ወደ አዲስ የዓለም አቀፍ የቃላት ጦርነት ምዕራፍ አሸጋግሮታል። የኤርትራ የዜና ሚኒስትር የማነ ገብረ መስቀል የሁለቱን ከፍተኛ አመራሮች ይፋዊ ትረካ የብልጽግና ፓርቲ የውሸት የማታለልና የቅዠት ፕሮፓጋንዳ ሲሉ በከረረ ቃላት ያጠቁበት ምላሽ፣ የአፍሪካ ቀንድ የፖለቲካ ትኩሳት ወዳልተገመተ አቅጣጫ እያመራ መሆኑን በግልጽ ያሳየ ክስተት ሆኗል። የፕሪቶሪያ ድርድር ሚስጥርና የኤርትራ ስጋት፣ በአቶ ጌታቸውና በአምባሳደር ሬድዋን ጽሑፍ ላይ በፕሪቶሪያው የሰላም ድርድር ወቅት ተደራዳሪዎቹ ሊደባደቡ ሲሉ በኃይል ተገላገሉ ተብሎ የቀረበውን ትረካ በኤርትራ በኩል የተራ ድራማ ፈጠራ ተብሎ ውድቅ ተደርጓል። የማነ ገብረ መስቀል ይፋ እንዳደረጉት ከፕሪቶሪያ ስምምነት ወራት በፊት በነሐሴ 22 ወይም ነሐሴ 2014 ዓ.ም ሁለቱ ወገኖች በጅቡቲና በሲሼልስ በምስጢር ተገናኝተው የነበረ ሲሆን በወቅቱ ጦርነቱ እየተካሄደ ቢሆንም በኤርትራ ላይ የጋራ የወረራ ጦርነት ለመክፈትና በአስቸኳይ ለመታረቅ ተወያይተው እንደነበር የአውሮፓ ህብረት ሚስጥራዊ ሪፖርትን ዋቢ በማድረግ ተከራክረዋል። የኤርትራው ሚኒስተር ምላሽ አሁን ላለው የሁለቱ ሀገራት ግንኙነት መበላሸት ዋናው ተጠያቂ አዲስ አበባ የምትከተለው የቅዠት አጀንዳ ነው ይላል። ኢትዮጵያ 2023 ጀምሮ የባህር በር ፍለጋ በሚል ያነሳችውንና የአሰብን ወደብ በኃይልም ቢሆን ለመውሰድ የምታደርገውን ስልታዊ ዛቻ ከሶማሊላንድ ጋር ከተፈረመው ህገወጥ የመግባቢያ ሰነድና በሱዳን የእርስ በርስ ጦርነት ውስጥ ለፈጣን ድጋፍ ኃይል RSF የምታደርገውን ወታደራዊ ድጋፍ ቀጠናውን ወደ ከፋ ቀውስ እየከተተው መሆኑን አስምረውበታል። የማነ ገብረ መስቀል ትሽታቸውን በትግርኛ ምሳሌ አነጋገር ጮግራፍሲያ ሀሪማ ተእዊ ወይም ጅራፍ ራሷ ገርፋ ራሷ ትጮሃለች በሚል የደመደሙት ኢትዮጵያ ራሷ ቀውሱን እየጠነሰሰች መልሳ ኤርትራን ተጠያቂ ለማድረግ የምታደርገውን የዲፕሎማሲ ጥረት ስህተት መሆኑ በመግለጽ ነው። የማነ ይሄን ይበሉ እንጂ የኤርትራና የኢትዮጵያ መንግስት ከነሐሴ 2014 በኋላም ፕሪቶሪያ እስከተፈረመበት ጥቅምት 2015 ዓ.ም ድረስ አብረው ወደ ትግራይ መግባታቸው የሚታወስ ነው። የፈረንሳይ ኤምባሲ በትግራይ ዘገባ የሰራችውን ጋዜጠኛ ከኢትዮጵያ በመባረሯ ማብራሪያ ጠየቀም። በኢትዮጵያ የሚገኘው የፈረንሳይ ኤምባሲ ላክሯ ለተባለው የፈረንሳይ ካቶሊክ ዕለታዊ ጋዜጣ በኮረስፖንዳንትነት ስትሰራ የነበረችው ጋዜጠኛ ኦገስቲን ፖሲሊ በትግራይ ክልል ባደረገችው የስራ ጉብኝት ማብቂያ ላይ ከሀገር እንድትባረር መደረጉን ተከትሎ ከኢትዮጵያ ሚዲያ ባለስልጣን ይፋዊ ማብራሪያ እየጠበቀ መሆኑን ተዘገበ። እንደ መሰረት ሚዲያ ከሆነ ኤምባሲው ጉዳዩን በተመለከተም በሰጠው ምላሽ የጋዜጠኛዋን መባረር ተከትሎ
ተከትሎ ከኢትዮጵያ ሚዲያ ባለስልጣን ጋር ግንኙነት ማድረጉንና ውሳኔው የተላለፈበትን ምክንያት የሚያስረዳ ማብራሪያ እየተጠባበቀ መሆኑንም አረጋግጧል። ኤምባሲው አክሎም ፈረንሳይ በዓለም አቀፍ ደረጃ ለፕሬስ ነጻነት ያላትን ጽኑ አቋም በመግለጽ ጋዜጠኞች በነጻነት ስራቸውን ማከናወን እንዲችሉ ምህዳሩ ሊመቻች እንደሚገባም አሳስቧል። በሌላ በኩል ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ባወጣው መግለጫ ጋዜጠኛዋ ከሀገር እንድትባረር የተደረገበትን ምክንያት ውድቅ አድርጓል። ድርጅቱ እንደገለጸው ኦገስቲን ፑሲሌ ወደ ትግራይ ክልል ተጉዛ ነዋሪዎች በድጋሜ ጦርነት ሊቀሰቀስ ይችላል በሚል ከፍተኛ ስጋት ውስጥ መሆናቸውን የሚያሳይ የመስክ ዘገባ መስራቷን ተከትሎ ነው ይህ እርምጃ የተወሰደባት። የሲፒጄ የአፍሪካ ፕሮግራም ማስተባባሪ አንጀላ ኩዊንታል ይህንን ውሳኔ የበቀል እርምጃ ሲሉ የጠሩት ሲሆን ባለስልጣናት የጋዜጠኛዋን የስራና የመኖሪያ ፍቃድ በአስቸኳይ እንዲመልሱና ገለልተኛ ጋዜጠኞችን መቅጣት እንዲያቆሙ በጥብቅ ጠይቀዋል። የጋዜጣው የውጭ ጉዳዮች ክፍል ኃላፊ ቶማስ ሆፍኑግ በበኩላቸው ጋዜጠኛዋ የተጣለባትን ሙያዊ ኃላፊነት ብቻ እንደተወጣችና ምንም አይነት ሕግ እንዳልጣሰች ገልጸው ይህ ድንገተኛ ውሳኔ በፕሬስ ነጻነት ላይ የተሰነዘረ ጥቃት መሆኑን አውግዟል። የሌሞንድና የኤፍፒ ዘገባዎች እንዳረጋገጡት ይህ በትግራይ ጉብኝት ማግስት የተወሰደው የፈረንሳይቷ ጋዜጠኛ ኦገስቲን ፑሲሊ መባረር እርምጃ ባለፉት ወራት በሀገር ውስጥና በዓለም አቀፍ ገለልተኛ መገናኛ ብዙሃን ሮይተርስ፣ ዶይቼ ቬለና ቢቢሲ ላይ ሲደረጉ ከቆዩት እገዳዎችና ጫናዎች ጋር ተዳምሮ በኢትዮጵያ ያለውን የፕሬስ ነጻነት ምህዳር ይበልጥ እያጠበበ መምጣቱን የሚያሳይ ተጨማሪ ማሳያ ሆኖ ተመዝግቧል። ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ጡረታ ወጡ። የኢትዮጵያ ካቶሊካዊ ቤተክርስቲያን መሪ የነበሩት ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል የጡረታ ጥያቄያቸውን በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ተቀባይነት በማግኘቱ ከኃላፊነታቸው በይፋ መነሳታቸውን ተሰማ። እንደ አውሮፓውያን አቆጣጠር ሐምሌ 14 ቀን 1948 የተወለዱት ብፁዕ ካርዲናል ብርሃነ ኢየሱስ 1976 ዓ.ም የክህነት ማዕረግ ተቀብለዋል። እንደ አውሮፓውያን አቆጣጠር በ1994 የጅማ ቦንጋ ፕሮፌክት ሆነው ከተሸሙ በኋላ በ1997 የአዲስ አበባ ረዳት ጳጳስ ሆነው ተሹሟል። በደርግ መንግስት ዘመን ለበርካታ ወራት ታስረው እንደነበር የሚጠቀስ ሲሆን ይህ ክስተት በኋላ ላይ ለሰላምና ለእርቅ ያላቸውን ቁርጠኝነት እንደቀረጸው ይነገራል። እንደ አውሮፓውያን አቆጣጠር በ2015 ርዕሰ ሊቃነ ጳጳሳት ፍራንሲስ ብፁዕ ካርዲናል አድርገው በመሾም ከአፍሪካ ከፍተኛ የካቶሊክ መሪዎች አንዱ እንዲሆኑ አድርጓቸዋል። በተለያዩ የሃይማኖት ተቋማት ውስጥ ባገለገሉባቸው ዓመታትም ለሰላም፣ ለፍትህና ለሀገራዊ አንድነት በግንባር ቀደምትነት ሲሟገቱ ቆይቷል። አዲሱ ሊቀ ጳጳስ ብፁዕ አቡነ ተስፋ ስላሴ ተስፋዬ በሐረር የተወለዱና የኮምቦኒ ሚስዮናውያን አባል ናቸው። በ1995 የክህነት ማዕረግ የተቀበሉት አቡነ ተስፋ ስላሴ ቀደም ሲል የኮምቦኒ ሚስዮናውያን ዋና የበላይ ጠባቂ ሆነው በሁለት ዙር አገልግሏል። እንደ አውሮፓውያን አቆጣጠር በኖቬምበር 2024 በርዕሰ ሊቃነ ጳጳሳት ፍራንሲስ የአዲስ አበባ ረዳት ጳጳስ ሆነው መሾማቸውን ይታወሳል። አቡነ ተስፋ ስላሴ በይፋ ስልጣናቸውን ሲረከቡ የአዲስ አበባ ሀገረ ስብከት 5ኛው ሊቀ ጳጳስ ይሆናሉ። የቤተ ክርስቲያኗ መረጃዎች እንደሚያመላክቱት የአዲስ አበባ ሀገረ ስብከት ከ31 ሺህ በላይ ካሬ ኪሎ ሜትር የሚሸፍን ሲሆን ከ11 ሺህ በላይ ምዕመናንም ያስተዳድራል። የሰኔ 30 የኪራይ ውል ማብቂያ በአዲስ አበባ ተከራዮች ላይ ከፍተኛ ቀውስ ይዞ መምጣቱ ተገለጸ። ላለፉት 2 ዓመታት ጸንቶ የቆየው የቤት ኪራይ ውል መጠናቀቂያ ሰኔ 30 መቃረቡን ተከትሎ በአዲስ አበባ ከተማ የሚገኙ ተከራዮች እስከ 100% በሚደርስ የዋጋ ጭማሪ ምክንያት ከፍተኛ ማህበራዊ ቀውስ ውስጥ መውደቃቸውን ገለጹ። የኑሮ ውድነቱና የቤት አቅርቦት እጥረቱ ባስከተለው በዚህ ቀውስ ሳቢያ በርካታ አከራዮች ቤቱ ተሽጧል ወይም እፈልገዋለሁ የሚሉ ሰበቦችን በመደርደር ተከራዮች የተባለውን እጥፍ ዋጋ ካልጨመሩ ቤቱን እንዲለቁ እያስገደዷቸው መሆኑ ታውቋል። በአንጻሩ አከራዮች
የግብር መጨመርንና የገበያ ግሽበቱን እንደ ምክንያት እያቀረቡ ይገኛሉ። ይህንን ፍጥጫ ተከትሎ የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ በወጣው መግለጫ በከተማዋ ያሉ 500 ሺህ የሚጠጉ የኪራይ ቤቶች በዲጂታል ቋት መመዝገባቸውን አስታውቆ አከራዮች በራሳቸው ፍላጎት ዋጋ መጨመር እንደማይችሉ በጥብቅ አግዷል። የቢሮ ኃላፊ መቅደስ ወልደ ጊዮርጊስ እንደገለጹት መንግስት በየዓመቱ ሰኔ 30 በሚያወጣው መመሪያ መሰረት የጭማሪው መጠን በፐርሰንት ብቻ የሚወስን ሲሆን የውል ጊዜው ቢያበቃ እንኳ አከራዮች ተከራይን አስወጥተው ዋጋ ጨምረው ማከራየት በሕግ የተከለከለ ነው። መንግስት የኪራይ ውል ማደሻውን ስራ ሙሉ በሙሉ በኦንላይን ዲጂታል መስመር ለማከናወን ዝግጅት እያጠናቀቀ ሲሆን ተከራዮች መብታቸውን አውቀው ሕጋዊ መሰረት የሌለውን ያልተገባ የዋጋ ጭማሪ እንዳይቀበሉ አሳስቧል። የጸጥታ መደፍረስ ለሰብአዊ እርዳታ አቅርቦት እንቅፋት መሆኑን ዩኒሴፍ ገለጸ። በሀገሪቱ የረድኤት ፈላጊዎች ቁጥር አሁንም ከፍተኛ ነው ተባለ። በኢትዮጵያ በተለያዩ ክልሎች ያለው የጸጥታ መደፍረስ ለሰብአዊ እርዳታ አቅርቦት አሁንም ትልቅ መሰናክል ሆኖ መቀጠሉን የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ አስታወቀ። ድርጅቱ ከመጋቢት እስከ ሚያዝያ ያለውን ጊዜ የሚሸፍን ሳምንታዊ ሪፖርቱን ይፋ ያደረገ ሲሆን በሀገሪቱ በቀጠለው ግጭት፣ በስደተኞች ቁጥር መጨመር፣ በአየር ንብረት ለውጥና በከባድ ኢኮኖሚያዊ ጫናዎች ሳቢያ የሰብአዊ እርዳታ ፍላጎት አሁንም በከፍተኛ ደረጃ ላይ እንደሚገኝ ጠቅሷል። በተለይም በኦሮሚያ፣ በአማራና በሶማሌ ክልሎች በተከሰተው የምግብ ዋስትና እጥረት ሳቢያ በከፍተኛ የምግብ እጥረት ምክንያት የተቀነጨሩ ወይም የአካልና የአእምሮ እድገታቸው የተገታ ከ5 ዓመት በታች የሆኑ ህጻናት ቁጥር እጅግ ከፍተኛ መሆኑን ዩኒሴፍ በሪፖርቱ በጥብቅ አሳስቧል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠናው ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸርን ሰንብት። ሰላም